ዛሬ የምናየው እንዴት በዩርፔ ፓስወርዳችን መቀየር እንችላለን። መጀመሪያ ዩርፔ አካውንታችን ውስጥ እንገባለን። ከገባን በኋላ ያው ፓስወርዳችን እናስገባለን። አሁን ፓስወርዳችን ካስገባን በኋላ ፓስወርድ ከገባ በኋላ እዚህ ጥግ ላይ አራት ማዕዘኗ ጥግ ላይ ነክተን ሴቲንግ ውስጥ እንገባለን። ሴቲንግ ውስጥ ከገባን እዚሁ ክቧ ምልክት ላይ እነካለንና እዚች እንግሊዘኛ የምትለው እነካለን። እንግሊዘኛ ከነካን በኋላ እቺ እነካለን። ከዛ እቺኛውን ነው የምነካው የመጀመሪያው። አሁን ድጋሚ መሞከር ይኖርብናል። ፓስወርዳችን እናስገባለን። ፓስወርዳችን ካስገባን በኋላ አሁን